Mr. Fernandez. አቶ ፈርናንዲስ በስራው የተራቀቀና ምንም አይነት ፍንጭ የማይተው አደገኛ ነፍሰ ገዳይ ነበር። በእጁ ላይ ያለች አንዲት ወረቀት እንኳን ገዳይ መሳሪያ ልትሆን ትችላለች። ያገዳደል ዘዴዎቹ ፈጣንና ጥንቃቄ የተሞላባቸው በመሆናቸው ኢላማዎቹ ወዲያውኑ ህይወታቸው ያልፋል። ጥበቃዎቹ ምንም አይነት ያልተለመደ ነገር ሳይገጥማቸው ይቀራሉ። ስራው በጣም ሚስጥራዊ በመሆኑ እሱን በአካል ማግኘት እጅግ አስቸጋሪ ነበር። እሱን ማግኘት የሚፈልጉ ደንበኞች ጥብቅ የደህንነት ፍተሻ ሊያልፉ ይገባል። እንዲሁም ምንም አይነት መሳሪያ አለመያዛቸው ከተረጋገጠ በኋላ ብቻ ነው ቀጣሪውን እንዲያገኝ የሚፈቀድለት። በዚህ ጊዜ ደንበኛው የአካባቢው የወንበዴዎች ቡድን መሪ ነበር። በስብሰባቸው ላይ ማፊያው ወዲያውኑ የ100 ሚሊዮን ብር ክፍያ ቀረበ። ሆኖም ለጥንቃቄ ሲል 3 ሜትር ያህል ርቆ ተቀመጠ። ማፊያው የነፍሰ ገዳዩን አደገኝነት ቢያውቅም ምን ያክል ነገሮችን በቀላሉ መፈጸም እንደሚችል አላወቀም ነበር። ለካስ የዚህ ተልዕኮ ኢላማ ከወንበዴው መሪ ጋር ቅሬታ የነበረውና ነፍሰ ገዳዩን ቀድሞ የቀጠረው ሌላ ባለሀብት ነበር። ወንበዴው መሪ ይህንን ሲረዳ ጊዜው ረፍዶ ነበር። ግድያውን በብቃት ፈጸመ። ከዚያም ልክ እንደማንኛውም ተራ የሥራ ቀን በዝግታ አካባቢውን ለቆ ወጣ። የ100 ሚሊዮኑን ሽልማት አልወሰደም። አንዲትም ቃል አልተናገረም። ለሱ ግድያ የገንዘብ ጉዳይ አልነበረም።